እሺ ውድ ተመልካቾቻችን በቲክቶክ ቪዲዮ ላይ አንድ ጥያቄ ጠይቄያችሁ ነበረ። ለመጀመሪያ ጊዜ የተጠመቀ ኢትዮጵያዊ ማን ነው? በማንስ እጅ ተጠመቀ የሚለውን ታሪክ ጠይቄያችሁ ነበረ። ታሪኩ እንደዚህ ነው። ንግስቷ ህንደኬ የምትባል በ34ኛው ዓመተ ምህረት አካባቢ ላይ የነበረች ኢትዮጵያዊ ንግስት ነበረች። የእሷ ጃንደረባ ወደ ኢየሩሳሌም ወደ ክርስቶስ ወደ ተወለደበት ሊሳለም ይሄዳል። እዛ እየሄደ ባለበት ሰዓት አንድ የሚያነበው መጽሐፍ ነበረ። ከመጽሐፍ ቅዱስ ላይ የኢሳያስን ትንቢት ድንግል ትጸንስ ወተወልድ ወልደ ወትሰመዮ ስሞ አማኑኤል ውእቱ የሚለውን እያነበበ ነበረ የሚሄደው እና ይሄን እያደረገ በሚሄድበት ሰዓት ከእግዚአብሔር ተልኮ ሐዋርያው ፊልጶስ እርሱን እንዲያስተምረውና የመጽሐፍ ቅዱስ የኢሳያስን ትንቢት ትርጓሜውን እንዲያስረዳው ነገረው። ከዛም እሱን በፊልጶስ አማካኝነት ከተረዳ በኋላ ድንግል በድንግልና ጸንሳ በድንግልና እንደምትወልድ ካስረዳው በኋላ ወደ ጥምቀት ቦታ ወስዶ እንዲጠመቅ ያደርገዋል። ከተጠመቀም በኋላ ወደ ኢትዮጵያ ጥምቀትን እንዲያስተምርም አድርጎታል ማለት ነው። ለመጀመሪያ ጊዜ የተጠመቀ ኢትዮጵያዊ ነው። ደግሞ በ34 ዓመተ ምህረት አካባቢ ሐዋርያቶች በነበሩበት ሰዓት ነው። የተጠመቀውም በሐዋርያው በፊልጶስ እጅ ነው ማለት ነው። ይሄ ድንቅ ነው። እናም ወደ ኢትዮጵያ ከኢየሩሳሌም ይመለሳል። በሚመለስ ሰዓት በጣም በደስታ ነበር የሚመለሰው። ንግስቲቱ ከላከችው ከሌላ ከስራ ውጪ በተጨማሪ ጥምቀትን ይዞ ስለመጣ ንግስቷም በታላቅ ደስታና ግርማ ተቀብለዋለች። ከተቀበለችውም በኋላ ስለ ጥምቀቱ ስለ ሁሉ ነገር በደስታ ነገራት። እሷም በጣም ተደነቀች፣ ተደሰተች። እሷም መጠመቅ እንደምትፈልግ ህዝቡም መጠመቅ እንደሚፈልጉ በደንብ አስረዳችው። ከዛም በኋላ ወደ ጥምቀተ ባህር ወደምንለው መጠመቂያ ይሄዳሉ። እንዲጠመቁም ሆኗል ማለት ነው። በጣም ደስ የሚል የሀገራችን ደስ የሚል ታሪክ ነው። ጥምቀትን ለመጀመሪያ ጊዜ ተቀብሏል ማለት ነው ባኮስ። ከዛም ንግስቲቱ ተጠመቀች። የምታዩት እንግዲህ የንግስት ህንደኬን የጥምቀት ስነ ስርዓት ነው። ከዛም በኋላ ህዝቡም አብረዋት ነበረ ሄዶ የተጠመቁት። ጥምቀት በዚህ ሁኔታ በዚህ አማካኝነት በባኮስ አማካኝነት ወደ ኢትዮጵያ መጥቷል ማለት ነው በ34ኛው ዓመተ ምህረት ላይ። ስለዚህ ኢትዮጵያ ድንቅ ሀገር እንደሆነች የሚያስረዳን ነው። እያንዳንዱ ነገር ቀድማ እንጂ ተቀድማ አታውቅም። ሁሉም ነገር በሰዓቱ ደርሳ ሁሉም ነገር በሰዓቱ አከናውና ያለፈች አሁንም እያለች የምትኖርም ሀገር ነችና በጣም ደስ የሚል ነው። እንደዚህ አይነት ቪዲዮ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጉን አትርሱ። እናመሰግናለን።